ፈለኩኝና ወዴት ሄድኩኝ? አጠገቡ ካሉ ሰዎች ወይም በዙሪያው ካሉ ሰዎች ያለውን ነገር ለማወቅ ፈለኩኝ። ጤነኛ እንዳልሆነ፣ እንደታመመ፣ ጸበል እንደሄደ ኢንተርቪዎች ላይ የተናገራቸውን ነገሮች እንዳሉ ደን በስራ ባልደረባው ምናምን እንደዚህ የመከዳት ነገር እንደደረሰበት በዛ ዲስአፖይንት እንደሆነ አይምሮ እንደተነካ አግኝቶ ያጣ ሰው ነው። ብዙ ነገሮችን ሉዝ ያደረገ ሰው ነው እና ያለበት ሁኔታ ልክ አይደለም እና ልናገዘው ይገባል ምን አይነት ሐሳብ ነገሩኝ። እሱ በወቅቱ ቀደም እንዳልከው አካውንት ተጠልፈዋል ምናምን የሚሉ ማስተባበያዎችን ይሰጣልና አንድ ስቶሪ ልንገርህ። እዚች ጋር ጓደኛዬ ነው ባይ ዘ ዌይ የኔም ያንተም የጋራ ጓደኛችን የሆነ አንድ ትልቅ አርቲስት ጋር ጭምር ቀደም ነው የደወለልኝ ሐሳቡን ስጽፍ እኔም ጋር እኮ እንደዚህ ያድርጉኛል ምናምን ብሎ ነግሮኛልና ምን ለማለት ነው? አንድ ጓደኛ አሜሪካ የሚኖር ጓደኛ ያለና ለእንቁጣጣሽ ከቤተሰቦቹ ጋር ቁጭ ብሎ እያከበሩ ነው። ቴክስት ገባለት። ኤፍቢውን ቼክ አደረገ። ይሄ ልጅ ነው። ስሙን ጠራው። ደህና ነኝ ምናምን አወሩ አንድ ሁለት። ከዛ በኋላ በፍቅር ልሞት ነው አይነት ነገር አወራው። ዋት አለ። እንደገና መለሰለትና አፍቅሬ ያለው አለው። ይሄ ልጅ አንድ ወቅት ላይ ሶፊ በተቸገረ ሰዓት ትልቅ ሳፖርት ያደረገው ፋይናንሻሊ እገዛ እና ሃና ናት አርቲስት ሃና እነሱ ያስተባበሩት እርዳታ ላይ ትልቅ ገንዘብ ያዋጣል። ካናዳ ያለች ናት ያ መሰለኛው እሷ ናት። እና በወቅቱ ባልደረቦቹ ራሱ ስላላመኑበት እዚች ጋር አንዝቼው ልለፍ ብዬ ነው እገዛውን ወይም ይሄ እርዳታ ያስፈልገዋል የሚለው ነገር ላይ የተሳተፈ ባልደረቦች የሉትም። እና ዋይ ብዬ ስጠይቅ በኋላ ላይ ነው የደረስኩበትና እሱ ጋር እንደዛ ያደርግለታል ሰው። ስልኩን አፈላለገና ቀጥታ ደወለለት። ቀጥታ ሲደውልለት ሶፊ ነህ አለው። አዎ ሶፊ ነኝ አለ። ከዛ በኋላ ኤፍቢ ተጠልፏል አለው። ነው አልተጠለፈም ማለት አልተጠለፈም። አዎ አንተን የጻፍከው እከሌ ነኝ አለው። አዎ እንዴ ምን የከፋ ነገር አልኩኝ እንዴ አለ። እውነት አንተ ነህ እንዴ? ምን ችግር አለው ማፍቀር አይነት ነገር አወራው። ከዛ ልክ አይደለም ብሎ ስልኩን ዘጋ። ኔክስት ዴይ ከአንድ ቀን ምናምን በኋላ እንደገና ደወለ። ከደወለለት በኋላ ሁለተኛውም ቀን እንደገና ተመሳሳይ አይነት ነገር ነው የሚያወራው። ከዚህ ሐሳብ አልወጣ ሲለው ምንድነው ብሎ ሌሎች ሰዎችንም ቼክ አደረገ። ምንም እንደማያውቁ ነገሩት። እስቲ ቆይ መጨረሻ እድል ለሞከር አለ። ከዛ ምን አደረገ? በዋትስአፕ ደወለለት። ቪዲዮ ኮል እያየሁት ላውራው ብሎ ዋትስአፕ ላይ ሲደውልለት እንደ ድንገት ኢትዮጵያ ማታ ነው፣ አልጋው ላይ ነው። ከዛ ሲያወራው ጠጋ ልበልልህ ምናምን ይለዋል። ጭራሽ ዋት አለና በጣም ተበሳጭቶ እንተን አለ። ከዛ በጓደኛው በኩል እኔም አንተም በመናቃት ልጅ በኩል ለማውራት ሞከረ። ሙሉ ሕክምናውን እኔ ወጪውን እችላለሁ፣ ጸበል መሄድ ካለበት እኔ ጸበል እንዲሄድ አድርጋለሁ ወይም የሚያስፈልጉ ነገሮችን በማድረጉ አለው፣ ግን ሕክምና ወይም ንስሐ ያስፈልገዋል አለ። ከዛ እኔ ገንዘቡን ነው የምፈልገው ምናምን አይነት ነገር ሲለው በቃ ተው በመሃል ተነጋግረው እና እንደዚህ አይነት ነገር ተፈጥሮ ነበር። ሀክ እኔ አሁን ያሳሰበኝ በወቅቱ የሚያልኩት ሀክ ከተደረገው ፌስቡክ ይልቅ ሀክ የተደረገው አእምሮ ሊያሳስባችሁ ይገባል የሚል ሐሳብ ነበር እንደሚችሉ ሰምቻለሁ። ስለዚህ መጀመሪያ መደረግ ካለበት በምን እናግዘው፣ መዳን የሚችልበት መንገድ ካለ ሁለተኛ እድል እንስጠው ስል ነበርና ያ አልሆነም። ወደ ጤናማ ህይወቱ የሚመለስበት አማራጭ አለ። ተደራድሬ ነው በደው ይሄንን ያልኩትና ስላቸው የሱን ዊሊንግነስ እፈልጋለሁ ወይም ፈቃደኛ ሆኖ ለመታከም
ምክንያቱም ከአንድ ሁለት ሶስት ሰዎች ሞክረው ስላልሆነላቸው ለመታከም ፈቃደኛ ከሆነ ወይ ጸበል መሄድ ካለበት ጸበል ለመሄድ ከተባበረ ወይም እናንተም አስገድዳችሁትም ወይም እንደ አንድ ቀን አድርገናል እንዳላችሁት በሰንሰለት አስራችሁትም ቢሆን ወስዳችሁት ከስልኩ ርቆ ሶሻል ሚዲያ ወይም ከየትኛውም ነገር ትንሽ ራቅ ብሎ ወደ አይምሮ የሚመለስበትን ነገር ካስተካከላችሁ እኛ በዚህ መንገድ ኃላፊነቱን ወስደን ሁለተኛ እድል እንስጣው ልንል እንችላለን የሚል ነገር አወራና ተስማማን። ግን ያ ነገር ወዲያ ፈረሰ። ዩቲዩቦች ላይ መምጣት ጀመረ። እንደገና ሌላ ታሪክ ተፈጠረ። ከዛ በኋላ ለብዙ ሰዎች እንደገና ቴክስት መላክ ተጀመረ። አንደኛውም አሁን ፍሬዘር የሚባለው የአዳማው ልጅ አሁን ይሄንን ቪዲዮ የሰራውም ላናግረው ሞክሬ ነበር እሱንም እና ከዛ በኋላ የሆነ ድርጊት ነው እና ልጁ አንዳንዴ እንዳታዝንም እንዳትበሳጭም የሚያደርግ አይነት ነገር ነው። አሁን ሁላችንም አሁን የፍሬዘር ከሚባለው ልጅ ጋር ቴሌግራም ላይ የሆነ ጽሁፍ ለጥፌላቸው ለአድማጮቼ ከሰጡኝ ጥቆማዎች መካከል አንደኛው ልጁ ራሱ ዩቲዩብ ላይ የሚሰራቸው ኮንተንቶች እንደዚህ ወሲብ ነክ ነገሮች ናቸው እና እስኪ እሱ ራሱ ምን እንዳገናኛቸው ልናቅ የምንችልበት ነገር ካለ እኛ ማወቅ እንፈልጋለን አለ። እንዴት ሊገናኙ ቻሉ? እሱ ያለው አዳማ ነው፣ 100 ኪሎ ሜትር ርቀት ላይ ያለው አዲስ አበባ ነው። እንዴት ሊደዋወሉ ቻሉ? ጓደኛሞች ነበሩ። ምንድነው ቲክቶክ ላይ ያወራሉ፣ ደን ስልክ ተቀባበሉ። አሁን እሱ ልጁ እያለ ያለው እርግጠኛ አይደለሁም ቴዲ እሱን እኔ ምክንያቱም እዛ አካባቢ ያለውን ነገር እንዳውቅ ልጁን በስነ ስርዓት ማውራበትን እድል አላገኘሁም እና ልጁ ለምሳሌ ቪዲዮ